እሺ እንዴት ናችሁልኝ? ሰላም ናችሁ? ቡና ነው ቡና እንጠጣ። በኮብ ነው ያፈላሁት። ዛሬስ ያው ስራ ላይ ያው ሸራ አደረኩት። ሽር ሳደርገው እንግዲህ በኋላ ታውታላችሁ። ኩሽና ነበርኩኝ። ዳቦ ጋግሬ ያለው ቡና በኮብ ነው ዛሬ ያቀረብኩት። ዳቦ የጋገርኩትን ዳቦ ቅድም ጋግሬ ያለው ሸራ አላደረኩትም እንጂ ይሄው የተጋገረው ዳቦ የተሰነጣጠቀ እንዳይመስላችሁ። ወረቀቱ እንትን ያለበት ነው። ወረቀቱ ወደ ውስጥ ቅርጽ ያወጣበት ነው። የወረቀቱ ቅርጽ ነው እንጂ ተሰነጣጥቆ አይደለም። እሺ እኔ ዳቦ ተሰነጣጥቆብኝ አያውቅም። አልሐምዱሊላህ። ለማንኛውም ሊቆረስ ነው። እሺ አያምርም? ግን አያምርም? እስኪ እውት ውፍረቱን፣ ክብደቱን ደግሞ ብኹራ ለዚህ እንዳልገለብጠው ይኸው አገራችን ላይ እናቶቻችን የሚጋግሩት እንደዛ አይደለ? እስኪ ደግሞ አሁን እንግዲህ ለቁራሰውና አንድ ቀን ከጎራ ብትሉ ትበሉ ነበረ። ሪያድ እንዴት ነው የምትዋወቅ ሰው የለም እንደ ቢስሚላ። ይኸው ከመሀል እንዳልቆርሰው የሚበላ እኔ ብቻ ነኝ። በቃ ሴትዮዋና ሰውየው ይበላሉ፣ ግን አሁን የለውም። እኔ የምጋግረው ነገር ያው ቪዲዮ ለቃለሁኝ። ቪዲዮ እንትን ብያለሁ። ያው ኹቡዝ እና ወይም ቂጣ በኢትዮጵያ ስለማያመጡ ነው። በዛ ነው። ይኸው እንግዲህ ዳቦ አያችሁት? ይኸው ፍትፍት ያለ ቆንጆ ዳቦ ይኸው ፍትፍት ያለ ቆንጆ ዳቦ ነው የተጋገረው። እንግዲህ ምን አለው መሰላችሁ? ጥቁር አዝሙድ ነው ከላይ ይሄ የምታዩት። የብርቱካን ፍቅፋቂ ጨመርኩበት። ካሜራ፣ እንቁላል፣ ፒክን ባውደር፣ ወተቱ ማለት ነው። ከዛ ያው እንግዲህ ካሜራ ነው። ከዛ በኋላ ምንድነው ተቦካ ማለት ነው። ያው እንግዲህ ሽር አድርገዋለሁኝ። ሊጡን ስዘረግፍ ምናምን እንደዚህ ሽር አድርገዋለሁኝ። ይሄ ነው። ይሄን የመሰለ ነው እንግዲህ ዳቦ ቢስሚላ ተቆረሰ። እኔ ግን መብላት አሁን አልፈልግም። ለእናንተ ለማሳየት ነው የቆረስኩት። እሺ እኔ ምሳ አቅርቤያለሁ። ምሳ ለራሴ አቅርቤያለሁኝ። እየሰራሁት ሩዝ ነበረ ቀን ላይ። ያው ሸር ስላላደረኩት ነው። ሸር አደርግላችኋለሁ። የዚህ ምሳ ሰርቻለሁኝ። ይሄ ደግሞ የጠበስኩት ዶሮ ነው። ይሄው ዶሮ ነው። ይሄ ከላይ ልብሱ የልብስ ቆዳው ነው እንግዲህ ራሴ ጥብጥብ አድርጌ ራሴ የምሰራቸው ናቸው። ይሄ ነው እንግዲህ። ከዛ በኋላ ይህን ከበላው በኋላ ቡና እዚህ ያለ ቡናዬን እጠጣለሁ ማለት ነው። ተፈደሉ። ለማንኛውም እንድትበሉ ዳቦ ላይ እንኳን ያልጫ ነው እና ለማንኛውም ይህን ይመስላል እላችኋለሁ። ወይኔ
እጅ መቅጠኑ መቅጠን። እስኪ ይሁን እንግዲህ ይሄን ዳቦ እየበላች ነው ወይ እየቀጠንሽው ትሉኝ ይሆናል እኮ እናንተ። ዳቦ የሚበላው በቀን 3 ጊዜ ሊሆን ይችላል። ሩዝ ዛሬ የበላሁት ራሴ ስለሰራው ነው። እነሱ ከሰሩት ብረት ድስቱም አላገኘውም፣ በፍጹም አላገኘውም ብረት ድስቱ ውስጥ። እሺ ዝርግፍ ያደርጉታል። ብረት ድስቱ ሙሉ በሙሉ ይዘረግፉታል። ከዛ ዶሮውንም ይዘው ትሄዳሉ፣ ሁሉ ነገር። አሁን ግን ራሴ ከሰራሁ በርከት አድርጌ ሰራና በዛ አድርጌ ከሰራሁኝ ያው ለመጀመሪያ ራሴ ነኝ ለልጆቹ እሰጣለሁ። ከዛ ከኋላ ሲመጡ ባልና ሚስቶቹ እነሱ ይበላሉ፣ እኔም ከበላው በኋላ ማለት ነው። አሁን ያው አልመጡም፣ እኔም ሳቀረብኩ ልበላ ነው ማለት ነው። እሺ ያው እንግዲህ እነሱ መምጫቸው ሰዓት ደርሷል። እኔ ቡናዬንና ዳቦዬን ሻዬን ካጣደፍኩኝ በኋላ እየመጣ ይምጣ፣ የፈለገ ይብላ፣ ያልፈለገ ደግሞ አይብላ። ማታ እራት ይበሉታል ማለት ነው። አሁን እየመሸ ነው፣ ማታ እራት ይበሉታል። ቡናችን አለ እዚህ ጋር እና ይህን ያህል ከጋበዝኳችሁ ይበቃችኋል ማለት ነው።